እኔና ያሬድ ረዥም ዓመት ጓደኛሞች ነን። አብረን አድገን አብረን ተምረናል። ብዙ የጋራ የሚያዝናኑ ነገሮች አሉን። ዛሬ ከነዛ ውስጥ አንዱ የሆነውን አሳ ማጥመድ ልናደርግ አቅደን ተዘጋጅተን ከሰፈራችን ወጣ ብሎ ወዳለው ሐይቅ አመራን። ዛሬ ሰፈሩ ጭር ብሏል። ከተለምዶ ውጪ የሚንቀሳቀስም ሰው የለም። አየሩ በረድ ስለሚል ይሆን እያልን ወደ ሐይቁ ሄድን። ሐይቁ ጋር ስንደርስ የሆነ ገዘፍ ያለ ሙሉ ጥቁር የለበሰ ከላዩም ኮፍያ የደረበ ሰው አሳ ቁጭ ብሎ ያጠምዳል። እኔም ያሬድን እስቲ ሰውየውን ሳንለፋ እንጠይቀው ብዬ ቀደም ብዬ ሄጄ ሰውየውን ዛሬ አሳዎቹ እየነከሱ ነው ወይ ብዬ ጠየቅኩት። እርሱም ዞር ብሎ አየት አረገና የሳቅ ድምፅ አሰማኝ። እኔም አልሰማም ይሆን ብዬ ጠጋ አልኩት። እናም አሳዎቹ ዛሬ ይጠመዳሉ ወይ ስለው ዞር ብሎ አየት አረገኝ። ወደ ግራም ወደ ቀኝም ቶሎ ቶሎ ስለሚያይ ፊቱን በደንብ ማየት አቃተኝ። ግን በድንገት የሚያስደነግጥ ነገር አየሁ። የሰውየው እግር ላይ የተቆረጠ የሰው እጅ አለ። ጀርባዬ ሲቀዘቅዘኝ ይሰማኛል። ቀስ ብዬ ወደ ኋላ ልልክ። ሰውየው ፊቱን ወደ እኔ አዞረ። ያየሁትን ነገር ደም ቀጥ የሚያረግ ቀይ ዓይንና ሹል የሆነ ቢጫ ጥርስ፣ በአፍንጫው ፈንታ 3 ቅርጽ ያለው 2 ቀዳዳ ያለው ነገር ቀጥታ ዓይኔን እያየ የሚያስፈራ ፈገግታ አሳየኝ። ወደ ያሬድ እየሮጥኩኝ ሄድኩኝ። ምን እንዳየው አላወቀም። ብቻ ስሮጥ አይቶ ሮጠ። ሰውየው ተነስቶ ከኋላ ይከተለናል። እኛም ባለ በሌላ ኃይላችን ወደፊት ሮጥን። እየሮጥኩኝ ስላየሁት ዓይን፣ እግሩ ላይ ስላለው እጅ ነገርኩት። ያሬድም በነገርኩት ነገር ደነገጠ። ሰውየውን ዞር ብለን ስናየው ከኋላችን የለም። እኛም ሮጠን ፖሊስ ጣቢያ ደረስን። በሩን ስንከፍተው ተቆልፏል። ስለዚህም ያሬድን አንተ በዚህ ሆነ ሰውየውን ጠብቅ፣ እኔ ከጀርባ ሄጄ መግቢያ ካለ አያለው አልኩት። ያሬድም ሰውየው ከመጣ ምን ብሎ ሳይጨርስ ወደ ጀርባ ሄድኩኝ። የተከፈተ መስኮት አለ። ዘልዬ ወደ ውስጥ ስገባ ምንም የለም። ወረቀቶች መሬት ላይ ወድቀዋል። መብራትም ጠፍቷል። የተሰባበሩ መስታወቶች መሬት ላይ ሞልቷል። ወደ ውስጥም በመግባት ስልክ እየፈለኩ ሳለ ከውጭ የጩኸት ድምፅ ሰማሁ። ወደ ኋላም አፈገፈኩ። ድምፁም የመጣው ከፊት ለፊት በር ነው። ድምፁም ያሬድ ነው። ከዚያም የፊት ለፊት በር ሲከፈት ሰማሁ። ማን ነው አልኩ። መልስ የለም። ትንሽ ቆይቶ 2 የማውቀውን ቀይ ዓይን በጨለማ ውስጥ ሲያየኝ አየሁ። በረዶ ሆንኩ። ያየሁትን ዓይን ከጨለማ ውስጥ ወደ እኔ ቀረበ። ፊቱ ያ በሐይቅ ዳር ያየሁት ነበረ። በዚህን ጊዜ ግን ሰውየው ጥቁር ልብስ ሳይሆን የፖሊስ ልብስ ነበር የለበሰው። ሰውየው በብርሃን ፍጥነት ወደ እኔ ቀረበ። እናም በጠንካራ እጁ አንገቴን አነቀኝ። ሰውየውም ትኩር ብሎ እያየኝ ጥቁር ምላሱን አውጥቶ ከንፈሩን አራሰበት። ልክ የሆነ የሆረር ፊልም ላይ እንደምናየው። እጄን ስዘረጋ ከጠረጴዛ ላይ የሆነ ነገር አነሳው። እስክሪብቶ ነበረ። ያለኝን ኃይል ሁሉ ተጠቅሜ እስክሪብቶውን አንገቱ ላይ ሰካሁት። ደም እንደፈነዳ ቱቦ ተተኩሶ ወጣ። ሰውየውም እኔን ለቆ አንገቱን ሲይዝ በፍጥነት ሮጬ በፊት ለፊት በር ወጣው።
እንደወጣውም ያሬድ በር ላይ ቆሞ እየጠበቀኝ ነበር። እኔም ደንገጥ አልኩና ሁሉ ሰላም ነው አልኩት። ቀድሞ የጮኸን ጩኸት ትዝ ብሎኝ አዎ ሁሉ ሰላም ነው። ከውስጥ የሆነ ሰው ሲንቀሳቀስ ያየው መስሎኝ ነው። አሁን እርሳው፣ ያ እብድ ሰውዬ ሳይመጣ ወደ ቤት እንሄድ አለኝ። እኔም አረ ልክ ነህ እንፍጠን ብዬው እነ ያሬድ ቤት ሮጠን ስንደርስ በሩ ተቆልፏል። እኔም ያሬድን ቀደም ብዬ ቁልፍ ከሚቀመጥበት ቦታ አንስቼ ከፍተን ገባን። ሆነን ቆለፍ ነው። በጣም ተረጋጋን፣ ግን ትንሽ ፈርተናል። ቲቪ ከፍተን ዜና ካለ ብለን ብናይ ምንም አዲስ ነገር የለም። ሁሉም እንዳለ ነው። የያሬድ ጠረጴዛ ላይ በወረቀት የተጻፈ መልእክት አለ። ከእናቱ ነው። ዛሬ አያቶች ቤት ነው ምናድረው፣ ነገ እንመጣለን ይላል። ስለዚህ ማንንም አንጠብቅም ማለት ነው ብለን ተረጋግተን ተቀመጥን። በውስጤ ግን ሰውየው አጠገባችን እንዳለ ይሰማኛል። ያሬድ አጠገቤ ተቀምጧል፣ ግን በኃይል ይተነፍሳል። ዞር ብዬ ደህና አይደለህም አልኩት። ደህና ብሎ ትከሻውን ወደ ላይ ስብቅ አድርጎ ከዛም ተነስቶ ወደ መታጠቢያ ቤት ሄደ። በድንገት ሰውነቴን ፍርሃት ወረረኝ። በተረጋጋና ጮክ ባለ ድምፅ ያሬድን በነገራችን ላይ እህት የት ናት? ከእናት ጋር ሄዳለች እንዴ አልኩት። ድምፁን ከመታጠቢያ ቤት ሰማው። ምናልባት አለ። ክው አልኩ። መሬት ተቀዳ ብትውጠኝ ተመኘው። ምግባበት ጠፋኝ። ያሬድ እኮ እህት የለውም። የመታጠቢያ ቤቱ በር ተከፈተ።